ሰላም እንዴት ናችሁ? ውድ የተወደዳችሁ የናቲ ቤተሰቦች እንግዲህ ዛሬ መጥቻለሁ ማለት ነው በሌላ ቪዲዮ። በጣም ጠፍቻለሁ አውቃለሁ። ተከፍቶልኝ እሰራለሁ ብዬ ኃላፊነት የገባሁት ምናምን እየረሳውና እየካድኩ ያለው ይሰማኛል። ግን ለመምጣት እየሞከርኩኝ ብዙ ነገሮች ይዘውኝ ነው። በቃ ላይክ ብዙ ነገር አስቆሞኛል። ትምህርትም ነበረ፣ አንዳንድ ወስደው የቪዲዮ ኤዲቲንግ ኮርስ ምናምን ነበረ። በአንድ በኩል ደግሞ የምጠቀምባቸው ስልኮች ብዙ አገልግሎት አይሰጡም ነበረ እና ቪዲዮን ሰርቶ ደግሞ ኤዲት አድርጎ ወደ እናንተ ለማቅረብም አይመችም ነበረ የነበረው ነገርና በዚህ አይነት ነገር ተስተጓጉዬ ብቻ ወደ ዛሬ ቪዲዮ መጥቻለሁና ዛሬ በዚህ ቪዲዮ የመጣሁበት አንደኛ ምክንያት እንግዲህ ትምህርቴን ጨርሻለሁ። ወደ ዩቲዩብ ልመለስ እያሰብኩኝ ነው። ብዙ ነገሮችን እየሞከርኩኝ ነው እና በዚህ አጋጣሚ ፒሲ ለመግዛት ባሰብኩበት በቅጽበት አንድ መልካም የሆነ ሰው ትብብሩን ጠይቄው ትብብር አድርጎልኝ በዛች ነገር ሊያግዘኝ ቃል ገብቶ በገባው መሰረት ደግሞ ተገኝቶ አንዳንድ ነገር ሞልቶልኝ ፒሲ ልገዛ ዛሬ በእናንተ ፊት በቪዲዮ ላቅርብላችሁ። እንዴት ነው የፒሲ ዋጋ ምን ይመስላል፣ እንዴት ነው እናገኛለን ወይ፣ እንዴት ነው ያለውን ነገር የሚለው በሙሉ ቼክ እንድናደርግ አብሬያችሁ ልሄድ ነው ማለት ነው። ታዲያ ይህን ፒሲ ገዝቼ ስራ ሰርቼ ወደ እናንተ ማልመጣ ከሆነ በቃ እኔ ራሴን በቃ እተኛለሁ፣ መተኛት ይሻለኛል፣ ደካማ ነኝ ብዬ አምናለሁ። ስለዚህ ዛሬ ቪዲዮ ላይ ምንም የምናመጣው ሀሳብ ፒሲ የመግዛቱን ነው። በዛ ነው የምንሄደው። የምንገዛው ከጓደኛዬ ጋር ነው። እንግዲህ በዚህ እንኳን ልተባበር ብሎ ራይድ ሊሰጠኝ ጠይቄዋለሁ። እንደ ሌላ ቀኑ እንግዲህ ዛሬ በታክሲ አልሄድም ማለት ነው። ታሪክ ተቀይሯል። እንግዲህ የታክሲ ገጠመኝ ከረዳት ጋር ጭቅጭቅና ኧረ ተውን እኮ እንዳይመናችሁ እኛ አሁን ካሁን በኋላ ራይድ ነው በቃ። ጓደኛዬ ፒሲ ስላለኝ ምናምን ዝም ብሎ ያደርሰኛል ምናምን እንደዚህ ነው ኖሮ ለዛሬ እየጠራሁት ነው። ሹፌሬ በሉት ለዛሬ እንደዚህ ሹፌሬ ነው። ሲመጣ እንግዲህ ፒክ ያደረገንና መዳረሻችን ድረስ ወስደን እንግዲህ ሹፌሬ ሲመጣ ደግሞ በመኪና ያለውን ነገር አሳያችኋለሁ። ለማንኛውም ተከታተሉ። መልካም ጊዜ ሆነላችሁ። እሺ እንግዲህ መጨረሻ መጥቷል ማለት ነው። በጣም አስጠብቆኛል። እንግዲህ ሰድቧለሁ ማለት ነው። ክፈተው ሹፌር ዘንግታ ነው ሹፌር ነው። እንግዲህ ጋይስ የደረስን ነው ማለት ነው። ግን በመሀል ያልታሰበ ነገር ገጥሞን ነበር። በስማ በጣም ኃይለኛ ሹፌር ነውና ድንገት ከሌላ መኪና ሰላም ተባብለን ነበር። በሰላም አልፈናል፣ ተወጥተናል። እኔ እየደረስን ነው። እንግዲህ ተመልካቾቻችን ብለን ቦሌ ካርጎ ምናምን የሚባል ቦታ ላይ ደርሰናል። ቦሌ ካርጎ ማለት ቦሌ በሉት በቃ መሀል ቦሌ ነው፣ ኤርፖርት ማለት ነው። በጣም ክራውድድ ነው። እንደዚህ በጣም መኪኖች ቆመዋል እና መኪኖች ስለቆሙ ነው እየደረስን ነው። ለማንኛውም ትንሽ ደቂቃ የሚቀር ከተማዋን ትንሽ ሊያሳያችሁ ደግሞ እዛ ቦታችን ስንደርስ በቪዲዮ እንገናኛለን ማለት ነው። መጡበት ሰዓት ነውና በጣም አስቸጋሪ ነው። ሁሉም ተማሪም ይወጣል፣ ሰራተኛም ይወጣል። በቃ ቆሞ ትሆናላችሁ ማለት ነው። እዚህ ቦታ ላይ ቆሞ መሆን ከፈለጋችሁ ኢትዮጵያ ውስጥ 9 ሰዓት ውጡ ማለት ነው። ከስራ ቦታም ከትምህርት ቤትም ከምንም 9 ሰዓት የወጣ ሰው 1 ሰዓት ካልገባ በቃ ዚስ ነው ትራንስፖርት ማለት ነው። ኢትዮጵያ ውስጥ ሱፐር ስፖርት የሚል መኪና ሌክሰስ ሌክዠሪ ፕሌስ። ለማንኛውም እንዲህ እያለ እንግዲህ እዚህ ድረስ መተናል። እንግዲህ የቀጣዩን ቪዲዮ እናሳያችኋለን ማለት ነው። አረ በጣም ነው የተዘጋገው መንገዱ በኢየሱስ። ለ30 ደቂቃ ምናምን ያክል እንግዲህ መንገድ ተዘጋግቶ አሁን መንገድ ላይ ነው ያለ ነው። ኦልሬዲ ግን እየደረስን ነው። እናታችሁ በጣም አድካሚ ነው። በዚህ ጌታ አሁን በዚህ እንትኔ ነው መከራከረው ካንስ ጨምር ያውቅ እግዚአብሔር ያውቃል። እንግዲህ ያውቃል። ደርሰናል ጋይስ። እንግዲህ በር እየከፈትን ነው። ልንወርድ ነው። ወረድን። እግዚአብሔር ይመስገን ወረድን። እግዚአብሔር ከዛ ሁሉ ከተዘጋጋ መኪና መንገድ በኋላ ፋይናሊ ደርሰናል። ቦሌ ሞርኒንግ ስታር ሞል ደርሰናል ማለት ነው። ሞርኒንግ ስታር ሞል ደርሰናል። አሁን እንግዲህ
የሚሆነው የመጋፈጥ ሂሳብ የመጋፈጫ ጊዜ ነው። ሂሳባችንን እንጋፈጣለን ማለት ነው። ቀንሱ አትቀንሱ እየተባባለ ከብቻ ማለት ነው። ከሱ ጋር ሌላ ተጨማሪ ሰው ከደስ የሚደረጉ አደርጋለሁ። ደርሰናል። ሞርኒንግ ስታር ያ ነው ጋይስ። ሞርኒንግ ስታር ሞል ደርሰናል ኦልሬዲ። ሞርኒንግ ስታር ገብተን አሁን የሚሆነው የክርክር ሰዓት በጥሞና የምንከራከርበት ሰዓት ይሆናል ማለት ነው አይደል? ይሄ አሁንም በቃ ማለት ነው ላይክ ዋጋው አሪፍ ነበር ግን አይሰራም አይደል? ይሆናል ግን ለአንተ ቪዲዮ ለምሳሌ አንተ የምትሰራቸው ቪዲዮዎች የሰርግ ቪዲዮዎች ነው አይደል? ለሱ ደግሞ እነኚህ ናቸው የሚሻለው። ዋጋ ግን ይወደድባል እንዴ? ዋጋ ግራፊክስ አቅም ያላቸው እኮ ግራፊክስ ያላቸው ከፍ ቢል አሪፍ ይሆናል። ረጃጅም ቪዲዮ ስለሆነ ሰራለሁ ያልከኝ እንዳልከኝ ኤዲቲንግ ስታደርግ ያን ማሰራት ያሰራል፣ ግን በደንብ ጊዜህን እንዲቆጥብ አሪፎቹ ፐርፌክት ናቸው። ዋጋው እኮ ነው አይቀመስም። ዋጋው እንዴ ዋጋ እንዴትም አድርገን አስተካክለን ስንት ነው የሚባለው? ታነኝ ይሄውን ከ115 ጀምሮ አማራጮች ይሄ አይነት አለው። ግን አሁን ይሄ ነው 115 2060 ይሄ አርቴክስ 20 ሲሪስ ነው። ይሄ 30 ሲሪስ ነው። ይሄ 25 ይሄ 15 ወደዛ ብዙ ነው። 10 አማራጭ ግን ለአክሰሶቹ ምናምን እነዚህ ናቸው። አሪፍ ነው። ዲስ ዋን ኢዝ ፐርፌክት። በቃ ምንም ጥያቄ የለውም። አርቴክስ ግራፊክስ ማለት የኔቪዲያ የመጨረሻ ግራፊክስ ነው። ስለዚህ ለሱ የምትመክረው እነኚህ ነው ማለት ነው። ጨመር አድርገህ ስለዚህ አቅምሽን ጨምረሽ ነይ ነው እያልኩ ለምን ለአንተ ነው በቃ ቀጣይነት በደንብ እንድትሰራበት ማለት ነው። በቀጣይነት ያሬ ስለ ላይክ በጣም ከባድ ስንት ነው የሚጎላ? አሁን እዚህ ጋር ስንት ነው የሚጎላ? ኧረ 50 ሙሉ አክሰሱ ለመጨረስ ማለት ነው 50 ይጎላል። 50 ምናምን ይጎላል። በቃ 50 ተፍ በልና ይሄን ውሰድ ይቅርብ። ይሄን ለምን ይሄን ያህል ብር አውጥተህ ለምን ይሄን ትገዛለህ? ይሄን ያህል ብር አውጥተህ ይሄን ገዝተህ በኮንፊደንስ ካልተጠቀምክበት ምን ያደርግልሃል? እንደምታየው ብዬ ነው እዚህ ያመጣሁት። እዛ ስነግርህ አይሆንም። እዚህ ግን ካየኸው ራስህ እንትን ትላለህ። ለዛ ነው። ስለዚህ ይሄ ስንት ያልከኝ ማለት ነው? ያውን ከ25 125,000 አስተያየት ይኖረዋል። ችግር የለውም። እንከራከራለን። ሌላው ሎክ ነው። የተወሰነ አስተያየት አደርጋለሁ። አንተም ዋጋ አልችልም ስላልከኝ የተወሰነ አስተያየት አደርግልሃለሁ። ይሄኛው ሎክ ነው 3050 6 ጂቢ ነው። ይሄኛው ደግሞ ኤክሰስ ሮግ ነው 2060 6 ጂቢ ያለው ይሄም ግራፊክስ ግን ከ2060 ደግሞ እኔ የምመክረው 3050 ነው 6 ጂቢ ነው። ይሄ ልዩነታቸው 10 ነው 20 ሺህ ብር ነው። 10 ወደዛ ዋጋ የተወሰነ እንዳልኩ የተወሰነ ኤኒዌይስ ጨምሬ ሌላ ቦስት ይሻላል ማለት የተሻለ ጨምረህ ይሄን ከምትወስድ ጨምረህ እነኚህን ብትወስድ ይሻላል። መሞከር አይከፋም ከመሸኮል ፋይናሊ እንግዲህ ከዛ ሁሉ ጭቅጭቅ መንገድ መዘጋጋት ምናምን በኋላ ጠየቅኩኝ ፒሲውን እና ላይክ ባለኝ ሂሳብ ያገኘሁት ነገር በደንብ የሚያሰራ ነገር አይደለም እና የተሻለ የሚያሰራ ነገር ለማግኘት ትንሽ ማስጨመር ነበረበትና ሲያስጨምረኝ በቃ ከብዶኛል እና እቺኛዋን እንግዲህ ቀስ ብለን ሞላልተን መፈልገንም ቢሆን መግዛት ነው እንጂ ቸኩለን እቺን ገዝተንማ ለረጅም ጊዜ መጠቀም አንችልም። ስለዚህ እንግዲህ በዚህ ቪዲዮ ይሄ አልተሳካም ማለት ነው። ቀጣይ ቪዲዮ ምናልባት አግኝቼ ጌታ ረድቶኝ እንደው ያቺን መፈልጋትን ረጅም ጊዜ ማለት ይኸውላችሁ ያገኘሁበት ፒሲ አሪፍ አለ ትልቁ ደግሞ ከትንሹ ዋጋ በትንሽ ነው የሚለያየውና ለዛች ብር ብዬ ትንሽ ብር ብዬ ትልቅ ሰት ከምሰራ በትዕግስት ትንሽ ቀን ታግሶ ያው የተገኘውን ነገር ተሰርቶም ተፍተፍ ተብሎ ያለው ነገር ማሟላት ይሻላልና ወደ 50 ምናምን ነው ጋይስ። ከባድ ቀላል ቢሆንም ግን ለዚህ ሁሉ እንግዲህ ትብብር አድርጎ እዚህ ጋር ያደረሰኝ እቺን እንኳን ወግ ማድረግ ዋጋ እንኳን እንድከራከር ላደረገኝ ወዳጄ በጣም ነው የማመሰግነው። ባለበት እግዚአብሔር ህይወትን ይባርክል፣ ባለ ላይ ይጨመረልኝ ነው እንደም አመሰግናለሁ። በጣም ነው የማመሰግነው። ደግሞ የቀረችው ሙልቼ ገዝቼ እንደማኮራ እንዳትጠራጠር። አመሰግናለሁ የኔ አባት። ሌሎቻችሁም ይሄን ቪዲዮ ያያችሁ ሰዎች ኮፒ ሊንክ ሼር እያደረጋችሁ ቻናሉን ሰብስክራይብ እያደረጋችሁ
አብራችሁኝ እስከ ስኬት የመጨረሻ ድረስ እንድትጓዙ ስል ከወዲሁ አሳስባለሁ ማለት ነው። መልካም ጊዜ